ራስ ምታት አናጸልይም በፓራሲታሞል ይጠፋል ስለምንል ማለት ነው። ጉንፋንም ሲይዘን አጥሚት ምናምን ዝንጅብል የሆነ ነገር እንላለን እና ሰው ህይወት ውስጥ ቀላልና ከባድ የሚባሉ ነገር ሰውየው ራሱ የወሰናቸው ነገሮች አሉ እና እዚህ ጋር የተነገረው ነገር ሰዎቹ በጣም ፈርተው እያሉ እግዚአብሔር በቃ እንዴት ያደርገናል የሚል ነገር ላይ እያሉ በእናንተ አይን ነው የከበደው እንጂ በእግዚአብሔር አይን ቀላል ነው። እግዚአብሔር ነገሮችን የሚያይበት መንገድ አሁን እዚህ የጽዮን ልጅ ቀላል አድርጋለች የሚለው 180 ሺህ ምናምን ሰራዊት ያለው አገር ነው። ቀላል አድርጋለች በአንድ ጊዜ ተሰለፈው 180 ምናምን ሺህ ወታደር እግዚአብሔር አይናቸውን ቀየረውና ቀላል አደረገው እና እግዚአብሔር ነገሮችን የሚያይበት መንገድ ትንሽ ይገርም። አንዳንድ ቃሎችን ከኢሳይያስ ምዕራፍ 40 ላይ ላንብብላችሁ። ከባድ ነገር እኛ እንደ ሰው ከባድ ነገር የምንለው ነገር አለ፣ ቀላል ነገር የምንለው አለ። በእግዚአብሔር አይን ግን ሁሉ ነገር ቀላል ነው። አሜን። እስቲ ቀላል ነው በሉ። ኢሳይያስ ምዕራፍ 40 ላይ ይሄ አምልኮ እንግዲህ ለኤግዚቢሽን የመጣቸው አይመስልኝም፣ ግን እግዚአብሔርን ከፍ አድርገን ነገሮችን ለማቅለል ነው። አሜን አሜን አሜን። በነገራችን ላይ እኔ በልጅነቴ እንደኔ ካያችሁ አላውቅም፣ በጣም ህንፃዎችን በጣም ትልቅ ህንፃ የሚመስለኝ ህንፃ ነበረ። እዚህ በድሉ ህንፃ ይባላል እዚህ ቢረታ አካባቢ እና በጣም ረጅም ነው እንግዲህ በእኔ እድሜ ማለት ነው። እና የሆነ ህንፃ ትልቅ ህንፃ አጠገቡ ተሰራ እና ህንፃው ራሱ አይታይም። ህንፃው አላነሰም፣ ግን አጠገቡ ያለ ነገር የገዘፈ ነገር ስላለ ጠፋ። አሁን ችግሮቻችን ወይ ደግሞ ከባድ ነገር በህይወታችን የምንላቸው ነገሮች መጠናቸውን መቀነስ አንችልም፣ ግን እግዚአብሔርን ማተለቅ ይችላል። አሜን። እግዚአብሔርን ስናተልቀው ነገሩ እየከሳ ይሄዳል ራሱ። አሁን ኢሳይያስ ምዕራፍ 40 ላይ እንግዲህ ሁሉ ሐይቅ እንግዲህ የዓለም 2/3 ውሃ ነው የምንለውን ቁጥር 12 ላይ እንደዚህ ይላል። ኢሳይያስ ምዕራፍ 40 ቁጥር 12 ውሆችን በእፍኙ የሰፈረ ይሄ ሁሉ ሱናሚ በእጁ ላይ ነው። አሜን አሜን። ሰማይንም በስንዝር የለካ የምድርንም አፈር በመስፈሪያ ሰብስቦ የያዘ ሰብሰብ አድርጎ አሜን አሜን። አንድ ቤት እንኳን ሲቆፈር ስንት ሲኖ ትራክ ነው የሚወጣው? አፈሩን ሁሉ ሰብስቦ ይዞታል። ተራሮችን በሚዛን ራስራሽን ይሄን ያህል ኪሎ ነው ብሎ መናገር የሚችል አምላክ። የእግዚአብሔርን መንፈስ ያዘዘ ወይስ አማካሪ ሆኖ ያስተማረው ማን ነው? ወይስ ከማን ጋር ተመካከረ? ወይስ ማን መከረው? የፍርድንም መንገድ ማን አስተማረው? እውቀትንስ ማን አስተማረው? የማስተዋል መንገድ ማን አሳየው? እነሆ 6 ቢሊዮን አሕዛብ በገንቦ እንዳለች ጠብታ ናቸው፣ በሚዛን እንዳለ ትንሽ ትቢያ ተቆጥረዋል። ደሴቶችን እንደ ቀላል ነገር ያነሳል። ለእግዚአብሔር ቀላል። አሜን። አሁን እኛ የምናይባቸው ነገሮች አንድ ጊዜ ኢየሱስ ራሱ በቃ በጣም በሰው ይገርማል። አንድ ጊዜ የሆነ አልጋ ላይ የተኛ ሰውዬ ሄደና ኃጢአት ተሰራ ይችላል አብብ። ለነሱ ቀላል መፈወስ፣ ለነሱ ቀላል መፈወስ፣ ሂድና አልጋን ተሸክመ ሂድ ማለት ነው የሚሻለው። ለነሱ ከባድ ነገር ኃጢአት ማስተሰረይ፣ ያንንም እግዚአብሔር ብቻ ነው የሚሰራው። እና የትኛው ቀላል ነው አላቸው። ቀለል ያለ ነገር በእናንተ አይን ለመምረጥ ካስፈለገ አልጋህን ተሸክመ ሂድ፣ ግን ኃጢአትህ ተሰረየችልህ ለሱ ቀላል ነው። ሁለቱም ያው አሁን እንደ ሰው የምንለካቸው ነገሮች አሉ እና እግዚአብሔር በታምራት የሰራላቸውን ሰዎች ስንመለከት አይናቸው ነው ያበራል። ቀለል አድርጉት። እንደውም ይህን ስብከት አታካብድ በሚል ሰብከው ጥሩ ነው። በጣም ሰው ከበድ ማለት ከባድ የምንላቸው ነገሮች ብዙ ናቸው።
በእግዚአብሔር ዓይን ግን ጮክ በሉ። ደሴቶችን እንደ ቀላል ነገር በቦርሳ ይይዛል። ደሴት የምንለው እኮ ለእኛ በጣም ትልቅ ነገር ነው። ውሆችን አፈርን ሰብሰብ አድርጓል። ለእኛ እኮ የትና የት እኮ ኪሎ ሜትር። ለእግዚአብሔር ይህንን አምላክ ነው የምታመልከው። አሁን እዚህ ጋር አሕዛብ አቧራ ናቸው አለ ማለት እኛንም ጨምሮ ማለት ነው። አሁን እኛ እንኳን በአቅማችን ትልቅ ሆነን ስለ በሽታ ስንናገር በአይን በማይታዩ ጸረ ተዋሲያን ምናምን እንላለን። አንድ ለሱ እኮ አቧራ ነው ማለት ዋናው ነገር አይደለም። ሚዛኑ ላይ ያለ ዋና ነገር ሳይሆን አቧራ እንዲህ ባለሱቅ ይሆናችሁ አቧራ ያስፋልት አቧራ ሚዛን ላይ ሆነ እና ሚዛን ላይ አይካተትም። በቃ አቧራው አይካተትም እና ያንን አቧራ የመሰለ ነገር ውስጥ ማለት ነው ሌላ አቧራ ገብቶ በሽታ ይፈጥርበታል። እና ቀላል ነው። እኔ አቧራ ኮንኩ እኔ ውስጥ ያለው በሽታ አሜን። አልታያችሁ? ከአቧራም ያነሰ በጣም ያነሰ ነገር ነው። ምክንያቱም በእግዚአብሔር ላይ ቀላል እና ይሄ ሰዎች በቃ ስናየው እግዚአብሔርን በትልቅነቱ ስናየው ነገሮች ይቀላል። አሜን አሜን። አሁን ዮሐንስ ወደ ደረቱ ተጠግቶ ነበር ይላል ስለ ኢየሱስ ክርስቶስ ሲናገር። ራዕይ ምዕራፍ 1 ላይ ግን እንደዛ ነው ሲገለጥ ወደ ደረቱ እንደሞተ ሰው እንኳን ለምን ሲባል እግዚአብሔር ሲገለጥልን አሁን የምናከብረው የምናመሰግነው የሁሉ ዝማሬ በጆሮ የምናንቆረቆር ትልቅነቱን ለመግለጥ ትልቅነቱ ሲገለጥ አጠገባችን ያለው ነገር ያንሳል። አሜን። ዛሬ አሁን ተበረታተን አሁን ስለ ችግር ሰፊ ሽፋን አልሰጥም። ዛሬ እግዚአብሔር ግን ትልቅ ነው ይገለጣል። እሱ እግዚአብሔርን ነው የምንገልጠው። አሜን። እግዚአብሔርን በትልቅነቱ ስንገልጠው የለም አይቆጠርም። አቧራ ነው ይላል። አቧራ እኮ ነው ሰውን እንደዚህ ያደረገው። ቅድም ሰናክሬም ራሱ መጥቶ አንደኛው አቧራ ነው። አንደኛው አቧራ መጥቶ እሪ ያለ በቃ 180,000 ሰው ሰራዊት ይዣለው ምናምን ብሎ ሲል አቧራ ነው ብሎ የጽዮን ልጅ ራሷ ቀላል አድርጋለች። ኢየሱስ ይመስገን። ኢየሱስ ይመስገን። እና እግዚአብሔርን ስንመለከተው በቃ በባህሪው ለማቅለል ሲባል ነገሮችን በቀላል ሁኔታ የሚሰራቸው። አሜን። ኢሳይያስ ምዕራፍ 9 ላይ እስቲ ጥቅስ ላንብብላችሁ። አሁን ሞት የሚያክል ነገር ሞትን ለዘላለም ይውጣል ተባለ አይደል? እግዚአብሔር ሞትን ያወጣበት መንገድ በቀላል መንገድ ነው ያወጣው። ምክንያቱም ሞት ለሱ ከባድ አይደለም። ኢሳይያስ ምዕራፍ 9 ላይ እግዚአብሔር ትልቅ ነው። እግዚአብሔር ትልቅ ነው። ኢሳይያስ ምዕራፍ 9 ላይ ሰው እንኳን ነገር ያቀለለ እንዴ በቴክኖሎጂ በምናምን አድርጎ በቃ ወጥ የሚሸጡ አሉ አይደል? ያው መጨናበስ ይቀርብ ሽንኩርት ምናምን በለፉ ሰዎች ያቀላሉ። እዚህ ኢሳይያስ ምዕራፍ 9 ቁጥር 1 ላይ ነገር ግን ተጨንቃ ለነበረች ጨለማ አይሆንም። በመጀመሪያው ዘመን የዛብሎንን የንፍታሌምን ምድርን አቃለለ። በኋለኛው ዘመን ግን በዮርዳኖስ ማዶ በባህር መንገድ ያለውን የአሕዛብን ገሊላ ያከብራል። በጨለማ ሄደ ሕዝብ ብርሃን አየ። በሞት ጥላ አገር ለኖሩ ብርሃን ወጣላቸው። ሕዝብን አብዝተሃል፣ ደስታንን ጨምረህላቸዋል። በመከር ደስ እንደሚላቸው ሰዎችም ምርኮን ሲካፈሉ ደስ እንደሚላቸው በፊትህ ደስ ይላቸው። ቀጥሎ በምድያም ጊዜ እንደሆነ እግዚአብሔር በስጋ ሲገለጥ ማለት ነው። እግዚአብሔር በስጋ ሲገለጥ በምድያም ጊዜ እንደሆነ ነው። ታሪክ ብንመረምር በምድያም ጊዜ ምንድን ነው የሆነው ሲባል ሰዎች ሁሉ ጉድጓድ ውስጥ መሬት ላይ መኖር ያቆሙበት ዘመን፣ አንደርግራውንድ መኖር ከጠላት ዛቻ የተነሳ ከጠላት ፍራቻ የተነሳ አንደርግራውንድ ውስጥ መኖር የጀመሩበት ወይም መጥመቂያ ውስጥ ስንዴ ሲወቁ የነበሩ ሰዎች ናቸው። እና እግዚአብሔር ሕፃን ተወልዶልናል የሚለውን ትንቢት ከመናገሩ በፊት እኔ የምመጣው አለ አካብጃ አይደለም የሆነ ሰራዊት ሞትን ለዘላለም ለማዋጥ አለ ትልቅ ነገር ሽፋን አልሰጥም።
ሕፃን ተወልዶልናል። ሕፃን የሚወለድልን ግን ልክ እንደዛ ያቀለልኩት አለ በሚዲያም ጊዜ እንደነበረው ነው። በሚዲያም ጊዜ የነበረው እንዴት ነበር ሸክሙን ያንቀባለለው? አይታችሁ እንደሆነ ለጌዲዮን ህልም ሲነገረው ነበር። ትንሽዬ እንጎቻ ከተራራ ላይ ተንከባላ የሚዲያንን ድንኳን መታችሁ በቂጣ። ይሄ እኮ እግዚአብሔር በስጋ የሚገለጥበትን መንገድ እኮ ከመናገሩ በፊት እኮ ነው። ሞት የሚባለውን ነገር ለማጣል ከአንዲት ሴት ተወልዶ እንደ ማንኛውም ሰፈር ውስጥ ወዲህ ወዲያ ብሎ ነው እግዚአብሔር ሞትን ለዘላለም ያወጣው። ምክንያቱም ሞት ለእግዚአብሔር ቀላል ነው። ስለዚህ ቀላል ነገር ስለሆነ የሆነ ጃዝ አላበዛም። የሆነ ትልቅ ነገር ሞት በጣም ከባድ ነገር ነው። በማን አይን? በሰው አይን። በሰው አይን ከባድ ነገር ነው። በሰው አይን ሞት አይደለም የሆነች ጉንፋን ነገር የሆነች ወባ ትንኝ በጣም ከባድ ነገር። ሞትን የሚያክል ነገር በአሕዛብ ላይ የተሸፈነ መጋረጃ ለመግለጥ ቀላል መንገድ ነው። ምክንያቱም ነገሩ ቀላል ስለሆነ። አሜን አሜን። እና እዚህ ኢሳይያስ ምዕራፍ 53 ላይ እኮ ስናየው በቃ የተናቀ ይላል፣ የተዋረደ ይላል። ምክንያቱም ነገርየው ቀላል ነው። በማን? በእግዚአብሔር አይን። አሜን። እና ለእግዚአብሔር እንደውም በአንጻራዊነት ከባዱ ነገር በስጋ መገለጥ። አሜን። ለዛ ነው ሮሜ ምዕራፍ 8 ላይ ላንብብላችሁ። ስለዚህ ቦታ አይኖራቸውም። ችግር፣ በሽታ፣ ህመም የሚባል ነገር አጠገባችን አይደርሱም። አይቆሙም። ምን ሲሆን? እግዚአብሔር ሲገለጥ። አሜን። እግዚአብሔር ትልቅ ሲሆን አጠገብ ያለ ነገር ያንሳል። አሜን። ስለ ሐሰተኛው መሲህ ሲናገር በመገለጡ የሚሽረው ይላል። ምንም እኮ ቁጭ በልም አላለም እኮ ሲገለጥ። አሜን። ዋናው በህይወታችን እግዚአብሔር ይገለጥ እንጂ እግዚአብሔር በክብሩ ይምጣ እንጂ የሚሻሉ ነገሮች ብዙ ናቸው። የለም ይሄ በሽታ ምናምን የሚባል ነገር፣ ክሮኒክ የሚባል ነገር፣ ካንሰር ምናምን የሚባሉ በጣም ሰው የሚያወራላቸው ሬዲዮና ቴሌቪዥን የሚጮህላቸው ነገሮች እግዚአብሔር ሲገለጥ ይሻላል። አሜን። ሮሜ ምዕራፍ 8 ላይ አንተ ያካበድከው ጸሎት ብለን የምትጠይቀው ነገር አለ። ሮሜ ምዕራፍ 8 ላይ ቁጥር 31 ላይ እንግዲህ ስለዚህ ነገር ምን እንላለን? አሜን። ዋናው እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ለገዛ ልጁ ያራራለት ነገር ግን ስለ ሁላችን አሳልፎ የሰጠው ያው ከእርሱ ጋር ደግሞ ሁሉን ነገር እንዲያው እንዴት አይሰጠንም? ኢየሱስን ያገኛችሁ ስንቶቻችሁ ደስ ይላል? ሌላው ነገር ትንሽ ነው። ሌላው ነገር ቀላል። ዋናው ነገር በቃ እግዚአብሔር በቃ ብሎ እንትን ያለው ነገር የገዛ ልጁን በስጋ የተገለጠውን አንድ አምላክ ለእኛ ስጦታ አድርጎ መስጠቱ ነው። ሌላው ነገር ያንሳል። ሌላው ነገር ዋናውን ነገር ሰጥቷል። ዋናውን ነገር ከሰጠ ሌላው ነገር አቧራ ነው፣ ብናኝ ነው። ሚዛን ላይ ራሱ እኔ ምን እንዲመስልበት እንደሆነ ራሱ እግዚአብሔር ባል ደስ ይላል። በሚዛን ላይ አሁን እንዳለ አቧራ ናቸው ሲል ዋናው ነገር ምን ይሁን? አሜን። ያው መቼ ሚዛን ቢኖረው ነው ስለ አቧራ እና እግዚአብሔር ነገሮችን ያቀለለበት መንገድ ሁሉ ነገር በእግዚአብሔር አይን ቀላል ስለሆነ ነው። አሜን አሜን። እስቲ ምስጋና ስጡት። ሃሌሉያ ሃሌሉያ። ለእግዚአብሔር ሁሉ ነገር ትንሽ ነው። አንደኛ ቆሮንቶስ ላይ አንብብላችሁ ስለዚህ ወንጌል የተነገረው ነገሩ እኮ ክብደት ምንድን ነው? ክብር እንዳይሰማው እኮ ነው ችግሩ። በሽታው ክብር እንዳይሰማው ማለት ለእኔ የተመደበው እንትን በጣም ትልቅ ነው ብሎ በሽታው ራሱ እንዳያስብ እኮ ነው። ሞት የሚባለው ነገር እንግዲህ ሞት ወይ መውጊያ አለ የተባለው እኮ በጣም ሞት ስለሚፈራ የዘላለም ሞት በተለይ ስለሚፈራ በጣም በቃ ተደንቆ ተወራለት እና የመጣበት አመጣ በትንሽ ነገር ነው። በእንጎቻ እንደምመታ ነው መመታው። በቂጣ ይደባደብ ነበር እግዚአብሔር በትንሽ ነገር እኮ። ሚዲያም የሚባል ሰራዊት እኮ ሰዎቹን በሳፍንት ምዕራፍ 7 ላይ ብናነብ ሰዎቹ ጉድጓድ ውስጥ ገብተዋል እኮ መቃብር በሉ
ግን ያንን ነገር የመጣበት ምክንያት ባለ 10 አሁን ስንት ነው ዋጋው አላውቅም። ባለ 1 ብር ዳቦ ታናሽ እንጎቻ እኮ ነው እንጎቻ ብቻ እኮ ነው። በቃ ባለ ብር ዳቦ ይውላችሁ እንደው ባለ 1 ብር ዳቦ የሚዲያምን ድንኳን አሁን ጌዶሬ የጠበቁ ትልቅ ባታሊዮን ጦር በቃ አንድ ስንትና ስንት ሻለቃ የሆነ መጥቶ ሚዲያምን ድራሹ እንደ እኔ በዳቦ ነው የምጨርሰው። አሜን አሜን አሜን። ከእኛ ችግር አጠገብ እግዚአብሔር ሲቆም ይሻላል። የለም አሜን። እኔ የአባታችን ሆይ ጸሎት ውስጥ ራሱ በጣም የሚያስቀኝ ነገር አለ። በሰማይ የምትኖር አባታችን ሆይ ብሎ የዕለት እንጀራችንን ስጠናል። ከትልቁ አምላክ አጠገብ ዳቦ። ምክንያቱም እሱ ሲገለጥ እሱ ትልቅ ሲሆን እሱ ሲከብር አሁን የምናመልከው እኮ እሱን ትልቅ ለማድረግ ነው። አሜን። በችግር ላይ መዝሙር አናወጣም፣ በእግዚአብሔር ላይ መዝሙር የምናወጣው። አሜን። እዚህ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 26 ላይ ወንድሞቹ መጠራታችሁን ተመልከቱ ይላል። በእግዚአብሔር አይደል? በማን አይን ነው ያልኩት? በእግዚአብሔር አይን። ቀላል ነው። ወንድሞች ሆይ መጠራታችሁን ተመልከቱ። እንደ ሰው ጥበበኞች የሆኑ ብዙዎች ኃያላን የሆኑ ብዙዎች ባላባቶች የሆኑ ብዙዎች አልተጠሩም። ነገር ግን እግዚአብሔር ጥበበኞችን እንዲያሳፍር ይሄ መዳን አለ ጭንቅላት ይጠይቃል እንዳይሉ ተመስገን። እኔ በቀደም እንደውም ጸሎት ላይ ምን እያሰብኩ ነበር? አማርኛ ላይ ዶለዝ የሚባል ቋንቋ አለ ምንም የማይገባው እና ኢየሱስ ክርስቶስ አንድ ጊዜ ምን አለ? ከአስተዋዮችና ከጠቢባን ሰውረ በቃ ለእነዚህ ዶለዞች ስለገለጥክላቸው። አሜን አሜን አሜን። ይሄ ሰው እነዚህ ሰዎች ለግሪክ ሰዎች ነው በጣም ዕውቀት የሚባል ነገር ጠቢብ በቃ ዲግሪ ላይ ዲግሪ የሆነ ነገር ያላቸው ሰዎች ናቸው። ጥበብ የሚባል ነገር ተሰብስቦ እዚህ ግሪክ ሀገር ነው ያለው እና ሲመጣ ተራቆ አልመጣም። ምን አለ ከዛ በኋላ? ነገር ግን እግዚአብሔር ጥበበኞችን እንዲያሳፍር የዓለምን ሞኝ ነገር መረጠ። መሰቀል የሚባለው ነገር መከራ መቀበል የሚባለው ነገር ኖ የተሻለ ሐሳብ አለ። ፕሮፖዛል ሳያቀርቡ አይቀሩም እነዚህ የግሪክ ሰዎች። ከመሰቀል ሌላ አሪፍ ማለት ጭንቅላት የሚጠይቅ ትንሽ ከፍ ያለ ነገር ብለው ነበር። ብርቱኑ ነገር እንዲያሳፍር እግዚአብሔር የዓለምን ደካማ ነገር መረጠ። ምክንያቱም ለእግዚአብሔር ቀላል ነው። እስቲ ቀላል ነው። እግዚአብሔርም የሆነውን ነገር እንዲያጠፋ ሰው ሰርቶ የከረመውን ነገር እንዲያጠፋ የዓለምን ምናምንቴ ነገር የተናቀውን ነገር ያልሆነውን ነገር መረጠ። ለምን? ለእግዚአብሔር ሰው ያከበደው ነገር በቃ እነዚህ ሰዎች ሰው መዳን ያለበት እንዲህ ነው ብለው የሆነ ነገር ሳይፈበረኩ አይቀርም። ግን ለእግዚአብሔር ቀላል ነገር ነው። እስቲ ቀላል ነው በምስል ኢየሱስ ይመስገን። ቶሎ ልበልና አንድ ቀላል ማድረግ ያለብን ነገሮች አሉ መጽሐፍ ቅዱስ ላይ ሲናገር። አንደኛ በህይወት አስቸጋሪ የሆኑ ነገሮች ሁሉ ቀላል ናቸው። በማን አይን? ቅድም የተባሉ በነገራችን ላይ ኤልሳ ትንሽ ወደኋላ ነገር ብሏል ማለት እሱም ትንሽ የተጫጫነው ነገር እና ውሃው የሚመጣው ኤዶሚያስ ከሚባል በረሃ ነው። አጠገቡ በረሃ ነው እና ትንሽ ጨንቆታል እና እንትኑ የእግዚአብሔር መንፈስ አልመጣለታል። አሁን ይህ የሚታየው ነገር የሁሉ ሰው በውሃ ጥም ማለቁ ማለት ነው። እስቲ ቆይ አምልኮ ይጀመራል። ባለበገና አንጡልኝ አለና ሲደራደር ወዲያው ታግ አደረገለት አይኑ። አይ ቀላል ነገር ነው አለ። እንደውም ውሃው የሚመጣው አለ ከሌላ ቦታ ሳይሆን በረሃ ከኤዶሚያስ ጭው ካለ በረሃ አሸዋ ካለበት ቦታ ውሃው እየተንዶለዶለ ይመጣል አለ። ምክንያቱም ለእግዚአብሔር ቀላል ነው። እውነተኛ አሁን እውቀት እየተናገርኩ አይደለም፣ ስለ እውቀት አይደለም የምናገረው፣ እምነት እንዲሆንልን። አሜን። አሁን
ምንድነው ወይ ጉድ ምናምን ብላችሁ እንድትሄዱ አይደለም እግዚአብሔር ቃል ላይ ያለው ነገር ግን እኛ ራሳችን በቃ ከባድ ነው የምትሉት ነገር አለ በእርግጠኝነት ይሄ እንደነንተና ቀይ ስልክ ቁጥር መናገር አያስፈልግም በህይወታችሁ የከፈላችሁት አለ ከባድ ነው ብላችሁ የምትሉት ነገር አለ ቀላል ነው የምትሉት ነገር አለ በእግዚአብሔር ጋር አጥያተ ተሰራየለችልህም አልጋህን ተሸከመህ ሄድን ለሱ እስቲ ቀላል ነው ኢየሱስ ይመስገን አሜን እንግዲህ ሌላ ደግሞ በጣም ቀላል ነገር መጽሐፍ ቅዱስ ላይ እኔ አላልኩም በሰው ችግር መሳለቂያ አይደለም ግን መከራ ቀላል ነው ይላል ሁለተኛ ቆሮንቶስ 4 ላይ የኔ መከራ ምናምን የሚል ሰው እግዚአብሔር አይ ቀላል ነው ኢዮብን እኮ ይቅርታ አልጠየቀውም ምዕራፍ 42 ምናምን ሲደርስ ላይ እንደው ሰይጣን አነሳስቶኝ ነው እንጂ እኔ አስቤ አንተ ላይ ክፉ አይደለ አስቤ አይደለም አላለው ለምን መሰላችሁ አላለው ለእግዚአብሔር ቀላል ነው እኔ ይሄ መከራ ይሄ ምድር መከራ ቀላል ይሆን ምን አይነቱ ነው ከባድ የሚባለው ይሄ በጣም አስባለሁ ሁለተኛ ቆሮንቶስ ምዕራፍ 4 ላይ ጳውሎስ ራሱ እኮ ድራሹ ጠፍቶ ነው ይሄን መልእክት የጻፈው ሁለተኛ ቆሮንቶስ መርከቡ ተሰብሮ የሞትን ድምጽ ሰምተን ነበር ይላል ምዕራፍ 1 ላይ ምዕራፍ 4 ላይ በቃ አለቀልን ብሎ ቀብር በ9 ሰዓት ምናምን እያለ ባለበት ሰዓት እግዚአብሔር ታጋ አደረገልን አሜን ቁጥር 16 ስለዚህ አንታክትም አለ በአዲስ መልክ ስራ ጀምሬያለሁ የሞትን ድምጽ ሰምተን ነበር ይላል ነገራችን ምዕራፍ 1 ላይ ምዕራፍ 2 ላይ አልቆልናል በቃ እድር ምናምን ነገረናል አለ እግዚአብሔር ግን መጣለ ተገሩ አይኑን ሲቀይርለት አይ በአዲስ አንታክትም አለ በአዲስ መልክ ስራ ጀምሬያለሁ አለ ስለዚህ አንታክትም ነገር ግን የውጭ ሰውነታችን ቢጠፋ እንኳን የውስጡ ሰውነታችን ዕለት ይታደሳል የማይታየውን እንጂ የሚታየውን ባንመለከት አቤት ቀላል የሆነ እግዚአብሔር ይቀልዳል ነው ምን አለ ሰው ያለበት እናቶች ላይ አባቶች ላይ ወጣቶች አጸልዩን ሮብ ማክሰኞ አዳር የመጣ ቄስ ሁሉ ጸልዩልታል ግን መጽሐፍ ቅዱስ ቀላል የሆነውን የጊዜው መከራችሁ ጊዜያዊ ነው አለ ዋናውን ባሳያችሁ ምን ልትሆኑ ነው ኢየሱስ ይመስገን ስለዚህ መከራ እዚህ ምድር ላይ የምናሳልፈው ነገር በእግዚአብሔር አይደል ቀላል ነው ተመስገን ስለዚህ ነው በመከራ ደስ ይበላችሁ የተባለው በመከራችን ደስ ይለናል ያለ ተመስገን እስቲ በህይወታችን ገጭ ስላለ ተመስገን እስቲ ተመስገን ለምን በእግዚአብሔር አይደል እኔ ነኝ ያከበርኩት ማለት ኢየሱስ ይመስገን ሌላው ደግሞ በጣም ሰውን በጣም አገልግሎት የሚባል ነገር 2 አመት ምናምን ያቀዳል ሰው አገልግሎት ምናምን ሲባል አይ ዘንድሮ ትንሽ አንዳንድ ነገርን አስተካክዬ ነው የሚቀጥለው አንደኛ ኢሳይያስ ምዕራፍ 49 አታካብድ ይላል ይሄንን በጣም ይቅርታ ለቋንቋዬ በእግዚአብሔር ሰው ከበድ ያደረገው ነገር ቀላል ነው ኢሳይያስ ምዕራፍ 49 ላይ ቁጥር 4 ላይ የእግዚአብሔርና የኢሳይያስ ጭቅጭቅ ነው 3 እና 4 ላምበው እርሱም እስራኤል ሆይ አንተ ባሪያ ነህ በአንተ መከበራለሁ አለ እኔ ምን አልኩ እኔ ግን በከንቱ ደከምኳል ምንም ጥቅም ለሌለውና ለከንቱ ጉልበቴን ፈጀው ፍርዴ ግን በአምላኬ በእግዚአብሔር ዘንድ ዋጋዬም በአምላኬ ዘንድ ነው አልኳል ቁጥር 6 ላይ እግዚአብሔር መለሰ እርሱም የያዕቆብን ነገሮች እንድታስነሳ ከእስራኤልም የዳኒቱን እንድትመልስ ባሪያዬ ትሆን ዘንድ አታካብድ ደከምኩ ምናምን ነገር ዜና አታስወራ ቀላል እኮ አይደለም እጅግ ቀላል ነውና እግዚአብሔርን ማገልገል ለእግዚአብሔር መሰጠት የሚባለው ነገር እግዚአብሔርን በተለያዩ ነገሮች ውስጥ ቤተክርስቲያን ውስጥ በቀዳዳ ውስጥ መግባት አታካብድ አትቅጠር ምን ዝም ነው
ቀላል ነው አላልኩም? እጅግ ኢየሱስ ይመስገን። ክርስትና ራሱ ቀላል ነው። በማን አሁን ክርስትናን በቃ አቤት ያጨናንቃል። ቸርች አላስወጣ አላስገባም ብዙ ነገር ይወራል። ቀላል ነው አለ። ማቴዎስ ምዕራፍ 11 ላይ እስቲ እንመለከት። እስቲ በእግዚአብሔር ላይ ቀላል ነው። ቀላል የሚቆም ነገር የለም። ዋና ወደ እግዚአብሔር እንጠጋ እንጂ ወደ እግዚአብሔርን እናክብረው እንጂ ሌላው ነገር ሁሉ አቧራ ነው። ማቴዎስ 11 ላይ ክርስትና ከባድ ነው፣ እንዲህ ነው፣ በቃ እንዴት ይታለፋል ይሄ ዘመን የሚል ሰው ካለ አለ ምዕራፍ 11 ቁጥር 28 እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ። ቀንበሬንም በላያችሁ ተሸከሙ ከእኔም ተማሩ፣ እኔ የዋህ በልቤ ትሑት ነኝና ለነፍሳችሁ እረፍት ታገኛላችሁ። ቀንበሬ ሸክሜም አንድን ጨምር። ማርቆስ ወንጌል ምዕራፍ 10 ላይ ኢየሱስ ይመስገን። ማርቆስ 10 ቁጥር 17 ላይ አንድ ሰውዬ መጣ። እርሱም በመንገድ ሲወጣ አንድ ሰው ወደ እርሱ ሮጦ ተንበረከከለትና ቸር መምህር ሆይ የዘላለም ሕይወት ትወርስ ዘንድ ምን ላድርግ ብሎ ጠየቀው። ኢየሱስ ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር ማንም የለም። ትእዛዝን ታውቃለህ፣ አታመንዝር፣ አትግደል፣ አትስረቅ፣ በሐሰት አትመስክር፣ አታታልል፣ አባትና እናትህን አክብር አለው። እርሱም መልሶ መምህር ሆይ ይህን ሁሉ ከሕፃንነቴ ጀምሬ ጠብቄአለሁ። ቀላል ነው አለ። ይሄ ቀላል ነው፣ ይሄ ስሰራ የኖርኩት ነው አለ። እሺ አለና ቁጥር 1 ላይ ኢየሱስ ወደ እርሱ ተመልክቶ ወደደውና አንድ ነገር ጎደለ፣ ሂድ ያለህን ሁሉ ሽጠህ ለድሆች ስጥ፣ በሰማይም መዝገብ ታገኛለህ፣ መስቀሉን ተሸክመህ ና ተከተለኝ አለ። ነገር ግን ስለዚህ ነገር ብዙ ንብረት ነበረውና እያዘነ ሄደ ይላል። ከዛ በኋላ ኢየሱስ ዘወር ብሎ አይቶ ደቀ መዛሙርቱ ገንዘብ ላላቸው ወደ እግዚአብሔር መንግስት መግባት እንዴት ጭንቅ ነው ይሆናል አላቸው። ከዛ በኋላ ጴጥሮስ በሆዱ እንኳን እንደዋሉ ሳይነካ ገላገለን ጌታ። ኢየሱስ ደግሞ መልሶ ልጆች በገንዘብ ለሚታመኑ ወደ እግዚአብሔር መንግስት መግባት እንዴት ጭንቅ ነው፣ ባለጠጋ ወደ እግዚአብሔር መንግስት ከሚገባ ግመል በመርፌ ቀዳዳ ቢያልፍ ይቀላል አላቸው። እነርሱም ያለ መጠን ተገረሙና ጎሽ አለ። ማቴዎስ ላይ ሳይጠቋቁም አይደለም፣ ትንሽ ብር ነገር አለ። እርስ በርሳቸው እንግዲያስ ማን ሊድን ይችላል ተባባሉ። ኢየሱስ ተመለከታቸው። ይህ በእግዚአብሔር ዘንድ እንጂ በሰው ዘንድ አይቻልም። በእግዚአብሔር ዘንድ ሁሉ ክርስትና ይቻላል። ያከበደው ነገር ሰውዬው እኮ 10 ትእዛዛት እኮ ጠብቆ እቺ ሳንቲሟ ነገር ላይ ስትመጣ በረረ እና እነሱ ሰዎች በቃ አለቀላቸው፣ በቃ 12 ቀረን ምናምን ብለው ሲሉ አይ በእግዚአብሔር ቀላል ነው ክርስትና፣ በእግዚአብሔር ቀላል ነው። አሜን አትሉ? አሜን። ሌላው የመጨረሻው ነገር ሰዎች ይበድሉናል፣ ያስቀይሙናል፣ በቃ በጣም ነው የምናካብደው። እስቲ ማቴዎስ ምዕራፍ 18 ላይ የኔ ነገርማ መቼም ምናምን የምንላት ነገር አለ። በእግዚአብሔር ላይ እስቲ እንደገና በእግዚአብሔር ላይ 18:21 ላይ በዚያን ጊዜ ጴጥሮስ ወደ እርሱ ቀርቦ ጌታ ወንድሜ ቢበድለኝ ስንት ጊዜ ልተውለት? እስከ 7 ጊዜ ነውና አለ። ያቺ የስልጣን ሽሚያ ስለነበረች ከነ ዮሐንስ ጋር ገጭ ሳይላቀርና 6 ያስቀይሞታል እና አንድ ቀረኝ ብሎ ነው የመጣው።
አለቀለ ደመሰስኩት ብሎ 6 ሳይበድለው አይቀርም እና 7 ጊዜ በቃ አንድ ብቻ በቃ ፊሽካ ለናታ ምናምን ብሎ አንድ ሲለው አራዘሙ 7 ጊዜ